ወራሹ ሕፃን እስከሆነ ድረስ ይላል። ሀብት ሁሉ የሱ ቢሆንም ከባሪያ የተለየ አይደለም። አባቱ እስከቀጠረለት ቀን ድረስ ከጠባቂዎችና ከሞግዚቶች ስር ነው። እኛም ገና ልጆች ሳለን ከዓለም መሰረታዊ ትምህርት ስር ሆነን በባርነት ተገዝተን ነበር ብሎ ጳውሎስ ይናገራል። ወራሹ ሕፃን ብሎ ሲናገር ሐዋርያው ጳውሎስ ሕፃን የሚለው የግሪኩ ቃል ኒፒዮስ ነው። ኒፒዮስ ማለት በአእምሮና በመንፈስ ያልበሰለ ማለት ነው። ከዛ ሕፃን እስከሆነ ድረስ ሀብት ሁሉ የሱ ቢሆንም ከባሪያ አይለይም ማለት። ባሪያ የሚለው ዱሎስ ነው። ዱሎስ ማለት የራሱ ፍቃድ ዓላማና እቅድ የሌለው ማለት ነው። ሐዋርያው ጳውሎስ በዚህ ቦታ የሮማውያንን ባህል መሰረት አድርጎ ነው የሚጽፈው። ውርስን በተመለከተ ጳውሎስ የአይሁዶችን ባህል ኮት አያረግም። ለምን? አይሁዶች ውርስ ላይ ዲስክሪሚኔት ያደርጋሉ፣ ሴቶችን ያገላሉ። ፕራዮሪቲ የሚሰጡት ለወንዶቹ ነው። ወንድ የለም፣ ሴት የለም፣ አይሁድ የለም፣ አንድ ናቸው፣ አካል ናችሁ ብያለ ጳውሎስ አምጥቶ ወራሽ ናችሁ ብሎ የሚላቸው በሮማውያን ባህል ነው። ያ ምንድነው? አይሁዳዊ እስከ 13 ዓመት ድረስ ልጁ ኒፒዮስ ነው። በአይምሮና በመንፈስ ያልበሰለ ተደርጎ ይቆጠራል። በሮማውያን ዘንድ ደግሞ እስከ 17 ዓመት፣ በግሪካውያን እስከ 18 ዓመት ድረስ ማለት ነው። አባቱ እስከቀጠረለት ቀን ድረስ አለ። ይሄን ተመልከቱ። ሐዋርያ ጳውሎስ እንደዚህ አለ። አባቱ እስከቀጠረለት ቀን ድረስ ከሞግዚትና ከጠባቂዎች ስር ይሆናል አለ። በሮማውያን ባህል አንድ ልጅ እስከ 17ኛው ዓመት እስከ መጋቢት ወር ድረስ ኒፒዮስ ነው። ልክ 17ኛው ዓመት ላይ ግን ድግስ ይደገሳል። አባቱ ምን ያደርጋል? ይሄ የሕፃንነቱን ልብስ ያውልቅና የወራሽነት ልብሱን ያለብሰዋል። ለዚህ ነው ጳውሎስ እንደዚህ አለ፣ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ አለ ክርስቶስን ለብሳችሁታል አለ። አያችሁ፣ ኢየሱስ ክርስቶስ የወራሽነት መብታችሁ፣ የወራሽነት ልካችሁ፣ የእግዚአብሔርን መንግሥት ለመውረስ ብቁ እንደሆናችሁ በአብ ፊት የምትታዩበት ልብሳችሁ ነው።